ሰላም 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 እንደተለመደው ዛሬም በሌላ ቪዲዮ ተገናኝተናል። እኔ ጀንትል ነኝ። ሰብስክራይብ ማድረጋችሁ እንዳይረሳ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዛሬ ደግሞ የመጣነው በአዲስ ቪዲዮ ነው። ምን እንደሆነ አላውቅም። ማጣበስ ይሁን ምን ይሁን ብቻ እንዴት እንደሆነ አላውቅም። አንድ ላይ የምናየው ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሱ። እኔ ጀንትል ነኝ። ከቪዲዮ መጨረሻ ድረስ ከኔ ጋር እንድትቆዩ ያላችሁን ሀሳብ አስተያየት ካላችሁ ቻት ላይ ጻፉልኝ፣ ኮሜንት ላይ ጻፉልኝ። ወደ ቪዲዮ ኢቭል ማይንድ አስተሳሰብ ስለሆነ ያለኝ ኢቭል ማይንድ ሱፍ ቲቪዎች ነን። ዛሬ በቀውጢ ሾው ተመልሰናል። በዛሬው ዕለት እነዚህን አራት ወጣቶች በጥያቄ እናፋጥጣቸዋለን። ታዲያ አቋማቸውን ምን ያክል ያምኑበታል የሚለውን ከእናንተ ጋር የምንመለከት ይሆናል። በየቤታችሁ ሆናችሁ እናንተም አውሩበት። ወደ ሾው ቺቲንግ ምክንያታዊ ሊሆንበት የሚያስጠላ ወንድ ማፍቀር እችላለሁ። ርዕሱ የሚያስጠላ ወንድ ማፍቀር እችላለሁ ይላል። እስማማለሁ አልስማማም እኔ እንጃ። ብቻ አንድ ላይ ምን ይሆናል ይችልበት ሁኔታ ይኖራል። Put myself right here. Put myself right here. I just don't think there's enough reason to justify cheating, you know? Sami Selina Ibalal, just graduated, but I do work from home. I love doing makeup. I love spending money. The harm you do when you cheat can never be justifiable. Like, you can just leave that person. Whatever reason it is that you have, you can just up and leave that person. I personally would rather be left than be cheated on. There's no way I'm gonna ever feel like the cheating is justifiable. አርሴማ ጸጋ ይባላለሁ። በሶሻል ሚዲያ ሴማ ስሊፕስ ሴማ ኪሮስ 23 ዓመቴ ነው። እኔ ደግሞ ያሰብኩት ኤክስትሪም ኬስ ነው። ላይክ በምንም መንገድ ጀስቲፋይ አይደረግም ብዬ 4 ነጥብ ማድረግ አልችልም። ለምሳሌ ባሉ ሚስቷን የሆነ በጥሩ መንገድ ትሪት የማያደርጋት ከሆነ ፋይናንሻሊ ከያዛት ከዛ እሱን የምታመልጥበት መንገድ ከፈለገች ብዙ ነገር ማሰብ እንችላለን። simply cannot say justify ማድረግ አይቻልም። በቃ እንደዚህ the only thing እንደዛ ማለት የሚችለው በልጆች የሚደረግ ጥቃት ሊሆን ይችላል፣ በሴቶች የሚደረግ ጥቃት። እንደዛ አይነት ነገር መቼም justify ሊደረግ አይችልም ልል እችላለሁ። እኔ እኮ like murder ራሱ justify ማድረግ እችላለሁ። Yeah, but I agree with her. Murder is justifiable. እንዴት ነው እንደዛ የተፈጠረው? ጥያቄዎች መጠየቅ አለብን ገና immediately የሆነ ነገር ቺት ሰማንና ተፈጠረ ከማለታችን በፊት። ለዛ ነው እዚህ ጋር ያለሁት እንጂ በኖርማል ኬስ ምንም ነገር ሳይፈጠር ሴቷም ወንዱም ኖርማል ሆነው cheating justify ይደረግ። You can justify anything. You can justify murder. You can't justify pedophilia and rape. ቺቲንግ ማለት የተለያዩ አይነት ቺቲንጎች አሉ። አዶናይ ሰለሞን እባላለሁ። 21 ዓመቴ ነው። ከረንትሊ የዩኒቨርሲቲ ተማሪ ነኝ። ለምሳሌ ኖትቡክ ፊልሙን አይታችሁት የምታውቁ ከሆነ ኖትቡክ ላይ ያለው ቺት አድርጋለች አይደለም የሚባለው፣ ግን ሌላ ሰው ጋር ሄዳለች፣ ግን he want her back። ገባሻ? እንደዛ አይነት ሲቹዌሽን ሲሆን አግሪ ማድረግበት ሲቹዌሽን ይሆናል። ሚኪያስ ከበደ እባላለሁ። 25 ዓመቴ ነው። እኔ ቺቲንግ የሚለውን ቃል እስከሰጠነው ድረስ ኦልሬዲ ኤክስትሪም ሄዷል ብዬ ነው የማስበውና ቺት አድርጓል ወይም ደግሞ ቺት አድርጋለች ማለት ነው። ወይም ደግሞ እሱን አልፈለገችውም ወር እሷን አልፈለጋትም። ስለዚህ በቃ ምንም ጀስቲፋይ የሚደረግ ነገር ያለ አይመስለኝም። ቺቲንግ ማለት በቃ ከኔ ይልቅ ሌላ ሰው መርጣ ሄዳለች ማለት ነው። ለኔ ይቅር ልላት እችላለሁ፣ ግን ከኔ ጋር አትመለስም። ከቺቲንግ ወይም መማገጥ አንድ ሰው ማገገም ይችላል። Zari, we're disagreeing a lot. I don't think. Didn't they just say it's not just? You just said it's not justifiable. Why are you over there? Like I said earlier, it's not about me. Again, there are some people who are like in love enough to be like, oh, it's okay, you know. And sometimes I do believe in forgiveness. The person actually did forgive the person, and the cheater demo might work for them.
It just depends on how forgiving the other person is and how the other person is willing to change. The degrees of trust ሊለያይ ይችላል እንጂ እኮ there are other things that are worse than cheating that could happen in a relationship that could like trust-ሽን የሚሸረሽሩ a little lower. ትንሽ ከሱ ዝቅ ያለ ግን there are some things people say to each other ምናምን ነገር in a relationship that's like worse than cheating. በሱ ቂም ትያያዝና like you will never be the same again. So I just work for the trust again. እነዚህ ሁለት ልጆች አስታውሳቸዋል ለማስታወስ እየሞከርኩ ነው። የወንዶቹ ግን አልመጡልኝም። እነዚህ ግን ሴቶቹ የባለፈው ላይ ካያችኋቸው ጀለስ አማቾች ሆነው የመጡት የለም ሊመለመሉ የመጡት የሆነ እንደውም ብቻ 3 እና 2 ላይ 3 እና 2 እቺ ልጅ ትስተለኛለች 3 ላይ ነበረች። 3 ላይ አወኳት። እቺ ልጅ ኮፍያዋን ብታወልቅ ብለን ያነሳነው ሐሳብ ማለት ነው። ቻት ኮፍያዋን ብታወልቅ ብለን ያነሳነው ሐሳብ ነው። አሁንም ግን አለ ሻሽ ይመስለኛል ስገምት ሳስበው አይ ነው ይመስለኛል። ብቻ እነሱ ልጆች ናቸው እነዚህ ሁለቱ ሴቶቹ ማለት ነው። ይቺ 3 ቁጥር ያቺ ደግሞ 2 ቁጥር ትዝ ይለኛል። ይቺ ኮፍያ አርገ የመጣችው ልጅ ማለት ነው። ይቺ ልጅ የቅድሙን ፖይንት ነው ያስኩት። ኦልሬዲ ቺት የሚባል ኤክስትሪም ላይ ከተደረሰ በቃ ቺት አድርገዋል ማለት ነው። ለዛ ምንም አይነት እንትን ያለው አይመስለኝም። አይሆንም በፍጹም አይ ጭራሽ አገኛችሁ አይደል? እነዚህ የዛ ጊዜም እንደዚህ ያሉ ነበር። በፍጹም ምናምን የሚሉ ጀለስ አማቾቹ ማለት ነው። አንተ ግን የሆነ ነገር አይደለም። የሆነ ሰው እኔ ላይ ቺት ቢያደርግ በቃ like እስቲ አሁንም ትመቸኛለህ እወድሃለሁ ነው ግን ወደዛ እኔ ደግሞ ቺት ካረኩኝ ከዛ በቃ በጣም ወድሻለሁ ይቅር ብዬሻለሁ ቢለኝ እኔ አላከብረውም። ሪስፔክት የለውም እንዴ? ራሱን አያከብርም እንዴ? ለምሳሌ እኔ ባሌ ጥሩ ሰው አይደለም ለኔ ከዛ እኔ ቺት አረኩኝ በቃ የመለያየት ነው ያለብኝ። ሲጀመር እኮ ቅድም ባለችው ሲናሪዮ ከሆነ she's cheating on him so he actually leaves her alone. የኔ ሲናሪዮ ማለት ነው። ሲጀመር ይሄን ሰው she's cheating so he leaves her. Yeah. If a guy cheats on me በዛው ቢሄድ ይሻላል። እኔ ቺት ካረኩኝ በዛው እንዴ አያስፈልግም እንዴ ላይፍሽ እኮ like አተኝም እኔ አልተኛም። If a guy cheated on me ከዛ ይቅርታ ብሎኝ አተኝም እኔ አልተኛም። እውነት ነው አያስተኛም። የማያስተኛው ምን መሰላችሁ? እንትኑ ነው ጭንቀቱ እንጂ ሌላ ነገር አይደለም። ቻት የማያስተኛት ጭንቀቱ ነው እንጂ ሌላ ነገር አይደለም። ጭንቀቱ ነው የማያስተኛት እንጂ አበባ ገዝቶልኝ ምናምን ነገር ከዛ like ስልኩን ካላነሳ በቃ ቤቲ ጋር ነው ተመልሷል። ቤቲ አገቢቶች ግን ጉዳችሁ ፈላ። በስማ ቤቲ ምናምን ናቲ በቃ ስማችሁ አንዴ ጠፋ። በቃ አንዴ ጠፋ። አንተ ኧረ በስማ I never gonna trust him. Why baby? I never gonna trust him. እንዴ ይዘኛል እኔ እንደዚህ ጥሩ የሆንኩለት እሱ እኔ ቺት ካረኩኝ ደግሞ በጣም እንደምጸጸት አውቃለሁ። በጣም ምጸጸት አላረገውም ሲጀምር ግን በጣም ምጸጸት ይመስለኛል። እንደዚህ አድርጌያለሁ ይቅርታ ቢዩ ችግር የለም በጣም ወድሻለሁ ምናም ካለኝ ያማል እንደ ሂድ ነው like I don't know like ሰው ራሱን ማክበር አለበት። እኔን ከሚወደኝ በላይ ራሱን መውደድ አለበት እና ቺት ካረገችበት ሴት ጋር አንድ ላይ የሚቆይ ከሆነ እኔ የምፈልገው እንዳይደለም ማለት ነው። because ራስን አክብር እንዴ ቆፍጠን ማለት ያስፈልጋል። በእኔ አስተሳሰብ ኢቪል ማይንድ አስተሳሰብ ስለሆነ ያለኝ አስተሳሰብ አንድ ሴት እኔ ላይ ቺት ብታረገብኝ ጌት ባክ ለማድረግ ነው ተመልሼ ልታረቃት የምችለው እንጂ እንደዛ አይነት ፐርስፔክቲቭ ይዤ ነው የምጠጋው። that's why ስለዚህ ሪሌሽንሺፕ ሊመለስ አይችልም።
ለምን በመጥፎ አስተሳሰብ ነው እያሰብኩ ምቀርባት ወይም ሪቬንጅ ለማድረግ ማለት ነው። ነበር ማለት ነው። ስለወደድኳት ነው እልህ ነው የሚባለው አይ ዶንት ንዴት ስለወደድኳት ነው እንደዛ ላደርግ የምችል አይመስልሽም? ሳስበው የምትወጂውን ሰው ነው ላይ እስከ ጥግ ልትናደጂ ወይም እልህ ሊይዝሽ የሚችል ማትወጂውን ሰውማ you don't care አባሻ እውነት ነው። ለዛ ነው ያን ያህል እንደዛ ወድጃት ከሄደች በሚል አስተሳሰብ ነው እኔም እንደዛ ብዬ ይቅርታ ላደርግላት የምችለው። ሶ ዲስአግሪ ነው ማድረገው። ሰላማዊ ሆኖ አይመለሱ። በተለይ ወንዶች ደግሞ አይመስለኝ ይቅርታ አድርጌያለሁ ማለት እንዴት እኛ ወንዶች በተለይ ወንዶች ደግሞ አይመስለኝ ይቅርታ አድርጌያለሁ ማለት ድኛለሁ ማለት ነው። ከዚህ በፊት እንዳልኩት ሰውን ፎርጊቭ ላደርግለት የምችለው ለመበቀል ሳስብ ነው እንጂ ለመበቀል ሳስብ ለዛ ነው ብዬ አስባለሁ። ያቺ ደግሞ ከየት ነው የመጣችው? እስካሁን ስትለፋደድ ራስን አክብር ምን በል አትጠጋኝ አለችው እና አልተጠጋም። ካልተጠጋ ታዲያ ምን ያርግ? ጅላንኩ ለምን እኔ በዛ ታይም ላይ እቺ አናደደችኝ። አንተ ቻት እንዴ ይኸውልህ ምን አለች መሰለ እሷ ራሱ ቆፍጠን ይበል ምን ይበል አለች። ተቆፋጠነ እንዴ ይኸውልህ ይቅርታ ላርግልኝ ሲላት ተናደደች። እሷ ቆፍጠን አይልም ወይ ብላ ንዴት በቃ ይታል እሱ ጋር ይሰራም ማለት ነው። እሱ ደግሞ ተናዶ ምንድነው የሚያደርገው? ሂጂ ነው ብሎ እንትን የሚላት እኔ ላይ ሃፕን ያደረገውን ነገር እሱ እንደ ቀልድ ኦኬ ሶ ይቅርታ ብዬ ማለፍ ለኔ ከባድ ነገር በቃ በእኔ አስተሳሰብ ልክ ነው። በቃ እንዴ እሱም ይናደዳል፣ እሷም ትናደዳለች። እኛም ጋር ወንድም ጋር ንዴት አለ፣ ሴትም ጋር ንዴት አለ ይታወቃል። ግን ይሄ ማለት ደግሞ በቃ ወጥ አርጎ ማለፍ አይደለም እንዴ ቻት አይደለም እንዴ ይናደዳል። እሱም ተናደደ ያለውን ተናገረ ዘለ ይቅርታ ብሎ ነገር የለም ብዬ ስለማስብ ማለት ነው። ይቅርታ የሚኖረው እኔ ወየው ነገር ለመመለስ ወየው ነገር ለማግኘት ካልሆነ ወይ ከሱ ማገኘው ነገር ወይም ከሷ ማገኘው ነገር ከሌለ ይሄን ኬዝ ይወላችሁ ይቅርታ አለመደራረግ ምናምን ሳይሆን እዚህ ጋር አሁን በዚህ ርዕስ ነው ይሄን ርዕስ ነው። ከዚህ ውጪ ይቅርታ ማድረግ ጥሩ ነገር ነው። ግን አሁን በተነሳው በዚች በሁለቷ ጥያቄ ነው። ይሄ ደግሞ የኔ ሐሳብ ነው። ይቅርታ ለኔ ምንም አይሰራልኝም ብዬ ስለማስብ ንዴቴን ለማስታገስ ይሆናል ሜቢ ይቅርታ ምለው ለዛ ነው ዲስአግሪ ማድረግ ይቅርታ ብሎ ነገር የለም ብዬ ስለማስብ በህይወት ይቅር ያልከው ሰው አለ ግን ኤክሰፕሽኖች አሉ ይቅርታ ምልበት ምክንያቶች ምንድነው? በቃ ልክ ነው እንደኩስ አንተ ለህይወት ይቅርታ ትላለህ። አሁን የሆነ ታይም ላይ ተቆራርጦ የሱ ወንድ ልጅ ክፋት ምናምን በላ አንዷ ሴት ቲክቶክ ላይ ድርግም ታደርገዋለች። የወንድ ልጅ እንዲሆኖ እኔ ከዛ በምትለው ዘፈን አምጥታ ትለጥፈዋለች። እሱ ለነገሩ ኤክሴፕሽን አሁን በጣም ኪዩሪየስ ሆንኩኝ። ለምሳሌ ሰው ያኛው ሰው የሚጠቅመኝ ከሆነ በስራ ራሱ ኢቭን በስራ ራሱ That's not forgiving. I'm sorry. That's not forgiving. that's why እዚህ ጋር ያለው እንከቅመን ከሆነ እንደዛ ከሆነ ፎርጊቭ ላደርግ ይችላል። ስራ ለምሳሌ በስራ አበላሽቶብኝ ስራው ግን በመናደድ የሚበላሽ ከሆነ ፎርጊቭ አደርገዋለሁ እንጂ ለኔ ይቅርታ ማለት ነንሴንስ ነው ብዬ ነው ማሰብ። ካርማ do you think ይበቃል ማለት አንተ ራስህ ባትበቀለው ግፍ ደርሶበት ያ ሰው አንተ ላይ የሰራውን ግፍ ከዛ በኋላ ሶሪ ኢትስ ኦኬ ከዛ በኋላ ዋናው መሰቃየቱ ነው እንጂ ዋናው ሰቃየቱ የትም ይምጣ። ኢትስ ኦኬ ሪቬንጅ አድርገህ ታውቃለህ?
አውቃለሁ ግን ማውራት የማልፈልገው ሪቬንጅ ነው። እኔ if you truly forgive ካረክሽ ለራስሽ ነው ጥቅሙ፣ ወይም ደግሞ ከራስሽ ጋር ነው ፖይንቱ። እኔ የምረሳው ለሰውየው ምናምን ብዬ ሳይሆን ፎርጊቭ ማድረገው ለራሴ ጥቅም ስል ነው እና ከልቤ ፎርጊቭ ካረኩኝ አሪፍ ነው ብዬ ነው ማስበው። Two completely different people. This one would kill somebody, this one is nice guy. አንድ ሰው ይቅር ማለት ያ ሰውን ድጋሚ ህይወት ውስጥ ማስገባት አንድ አይነት ነገር ነው ብለህ ታስባለህ ወይስ? እኔ አሁን ለምሳሌ ሪሌሽንሺፕ በሚለው ልውሰደውና ጀስት እንደኔ ኤግዛምፕል ማለት ነው ይቅርታ ላደርግ እችላለሁ ለሰው ባረገልኝ ማለት በበደለኝ ነገር ነው ማለት ነው። ግን ያው አብሬ ህይወት ውስጥ መመለስና ለመመለስ ሌላ ኬዝ ነው። ግን መረሳው ለራሴ ጥቅም ስል ነው ማለት ያን ነገር እንዳላሰለስለው ወይም እንዳላስበው ስለምፈልግ ይቅር ማለት ፈልጋለሁ ማለት ለራሴ ስል ማለት ነው። ይቅር መባል አለበት ምንም ነገር ብዬ ነው ማለት ነው። እኔም አጠፋለሁ ሁሉም ሰው ያጠፋል እና ደግሞ ይቅር መደረግ ደግሞ ያለበት ደግሞ ከራስሽ አንፃር ስታዩ እንደ እንትን ማድረግ የለብሽም ያን ያህል እንትኖች ሌት ጎ መደረግ አለበት ብዬ አስባለሁ። ይቅር የማይባል ነገር አጋጥሞኝ ያውቃል ግን ይቅርታ አድርጌያለሁ። You know, I stayed neutral because healing is a very confusing topic, Lenny. I don't think I've actually truly healed from anything. I just make jokes about it and now. Because ይለመዳል የሚባለው ነገር አለ። የቴራፒ እንክፈል እንዴ ነው ነገር? I tried. Actually, I tried. I just go there እና አልቅሼ እመጣለሁ ራሴን አሞኝ። ከዛም like you know what, I'm not gonna go anymore. There's no point in this being ቀረውት። ግን what makes my situation worse is ቂመኛ ነኝ በጣም like he said ማለት ነው። If I had a gun, I would actually kill somebody በእልህና በቂም። That's how ቂመኛ I am. No, honestly like በጣም ቂመኛ ነኝ በጣም እና ቂም ሲይዝ ቤተሰብ ጓደኛ ምናምን አይደለም like በጣም ነው ቂም የሚይዘው። ሴማ እየሰማሽ ነው ግን ለማን ኧረ ፒስ and now yeah, so it's a very confusing term Lenny. There have been times where I thought I forgave somebody ግን የሆነ ነገር ሲያደርጉኝ I'm like this bitch በባለፈው እንደዚህ አድርጋኝ ነበረ አሁንም she did this ካሁን በኋላ እንደውም አልፈልግም ምናምን ብዬ ተዋለሁ። like ተታርቀን የሆነ ከጓደኞቼ ጋር ራሱ እንታላልና በሆነ ነገር ከዛ እንታረቃለና ከዛ ከታረቀን በኋላ I'm like you know what, I don't even want to be her friend anymore. Every time I look at her የሆነ ነገር ያናደኛል and then out of the blue ተዋታለሁ cut her off. Yeah, so I'm neutral, but then there are people like forgive ያደረኳቸውም ሰዎች አሉ ይቅርታ ብለውኝ like ከልቤ የእውነቴ ቂም ያላስኩባቸው ሰዎች አሉ። so I don't know, I'm neutral. ያማቻል ችግር የለም። ቺኬት ነው ጊንጥ የመሰለች ልጅ በእናት ያቄ ራሱ ረሳሁት በቀል ምናምን ያላችሁ እኔ እኮ እሱን አሁን እንትን አድርጉት ጠቅላይ ነገር አድርጉት ተጠቀለለ እንጂ በፍቅር ዙሪያ ምናምን ነው አንተኑ ፖይንቱ። ከዛ አሁን የሷ እንዴት እንደሆነ አልገባኝም። ቀደም ቺት ማድረግ ምናምን ብላ እንትን ስትል ነበር። አሁን ደግሞ እንግዲህ ጻድቅ ልትሆንብን ነው። ያማችኋል ወይ እንትስዬ ነበር? አዎ ይቅር እላለሁ በቃ አዎ አሁን ሰው ይቅር አልኩኝ ማለት አሁን እኔና ሰሊና ከተጣለን ሰሊና ጋር ሂጄ ሰሊና ይቅር ብዬሻለሁ አይደለም። it's just like ለውስጤ በቃ የሆነ ምክንያት ይኖራታል ምናምን ብዬ በቃ ሂል አደርጋለሁ። ይቅር ማለት እኮ like ስለዛ ሰው ማሰብ ማቆም ማለት እኮ ነው። ስላደረገሽ ነገር ማሰብ ማቆም በቃ ሰላም ማግኘት በቃ ስትራግል አለው እሱን ለማቆም ስትሞክሪ ስትራግል አለ። ለምን ስትራግል ታደርጊ? በቀን ስለምታስብ ነው። እኔ ሰላማዊ ሰው ስለሆንኩ ለኔ ቀላል ነው። ይሰቅናል። no but she's right though ልክ ናት። እንደዚህ ነው የምታደርገው። የሆነ ነገር ሲፈጠር she's just going to be like oh እንደዚህ ሆኖ ነው even if she's like ድጋሚ ራሱ ሪኮኔክት ማድረግ ባትፈልግም she's just going to be like አይ በቃ they had their reasons ግን I don't want to be with them ብላ ትተዋለች። በቃ ብዙ አመት የምትተዋወቁ ከሆነ ምናምን እውነት ደስ ይላል በጣም ደስ ይላል በእውነት ደስ ይላል። ያ ሰው ትወዱታላችሁ ወይ ትወዷታላችሁ ማለት ነው። አንድ ነገር ስላጠፉ ብቻ የነሱ ጠላት መሆን የለብሽም። you can just be like I think J. Cole said it like J. Cole no Tupac said just because we don't talk anymore doesn't mean you're my enemy. I want you to eat just not at my table. ሌላ ዘፈን አለ ማን ነበረ በእናታችሁ አርገው ወደሱ ሌላ ዘፈን አለ darling I don't wish you well
with me I want to cry እሱ ነኝ እኔ ደግሞ አዶናይም እንደዛ ይመስለኛል እኔ እና እሱ just like on different levels ነገር እኔ ትንሽም ይቅርታ አደርጋለሁ I don't think he ever forgives anybody I'm gonna kill someone exactly see any if it's I had a gun አይ በክብር ነው መያዝ ያለብን አዶናይ አውቶማቲክሊ የሆነ ሰው ስጦታ ሰጠሽ oh I have a list ma'am I have a list ቀጥ ብዬም I fear God though ሐሳባለሽ ሁሉ see now ማለት ነው if I actually end up murdering somebody you guys would know ግን በጣም የበደሉኝን ሰዎች ነው by the way ዝም ብሎ ራንደም ሰው ሲያናድዱኝ አይደለም በጣም ያናደዱኝ ሰዎች አሉ in my life like ያን ያህል ለመናደድ ምንድነው እዛ ጋር ላለመድረስ ማለት ነው እንድንጠነቀቅ honestly I don't know መጸለይ እንጃ አላውቅም አዶናይ ነው ስሙ በጣም ያስፈራል አይ ዋጋዋን እንዱ ወገቧን ባላት በእናት እንዴ ጸበሉ ሰዱት በጣም የዚህ አሬቺ ጅላንፎ በእናት አረ በስመ አብ እንዴ በዚህ ነው ያልኮ እንዴ ልጅ እኮ የዚህ ነው እንትን ሆኖ እኮ አይደለም ግን እናደዳለሁ ሲጀመር ደግሞ ርዕሱ ሌላ ነው በዚህ ኬዝ እንትን ሆኖ አይደለም ጠቅላይ ሆኖ አይደለም በሴት ዙሪያ ነው የተነሳው በፍቅረኛው ዙሪያ ምናምን ነው የተነሳው እሱ ያለው ምንድነው እሷን ይቅርታ ባረግላት እንኳን ቂም ከያስኩኝ ወይም ደግሞ እንትን ካልኩኝ በቃ ለሌላ ነገር ነው ቻት ለሌላ ነገር ነው እንጂ አለ እንደዚህ እንዴት ስለ እንትን ምናምን የተነሳው ቺት ስለማድረግ ምናምን ነው እንደዛ ጋር የመጣችን ሴት ይቅርታ አያስፈልግም የማያስፈልግበት ቢደረግ እንኳን እኔ ላረግ የምችለው ለሌላ ነገር ነው አለ እሷ ደግሞ ቅድም ቢደረግ ምናምን ስትል ነበር ግን ይቅርታ ቢያረግልኝ እንዴት ራሱን አይጠብቅም ብዬ ተናድጄ እንዴ ሂድለዋለሁ የሚያስተነገጠኝ እበቀላለሁ ነው ሲል በጣም ያስፈራል ደግሞ ከልቡ ነው የሰሊና መልስም ያስፈራል ግን ስለማውቃት አዲስ አልሆነብኝም እኔ ለሚኪያስ እጸልያለሁ ጥሩ ሰው እንደሚያጋጥሙ መቼም እንደማይጎዳ ተስፋ አደርጋለሁ በጣም ለሱ ለአንቺ ደግሞ ማን ጸልይልኝ አላለሽ ጸልይልኝ አላለ እሱ ምንም አላለ ለራስሽ አትጸልይም እንዱ ለራስሽ ጸልይ እስቲ ጸጉሬ እንደዚህ የገባውን ጸጉሬ ያቆጥቆጥ ብለሽ ጸልይ መጀመሪያ ጥሩ ነገር በሙሉ መኝለታለሁ እግዚአብሔር ይጠብቀው በመልክ የማይስበኝን ሰው ዴት ላደርግ እችላለሁ መልሳቸውን ከመስማታችን በፊት ተመልካቾቻችን ሰብስክራይብ እንድታደርጉ እንጠይቃችኋለን ሰማችሁ አይደል ይሄን መልስ ከመስማታችን በፊት ቻናሌን ገብታችሁ ሰብስክራይብ ምትሏን ተጫኗት የደውል ምልክቷን ተጫኑ በጣም ብዙ ቪዲዮዎች ምንሰራ ይሆናል ወደ ቪዲዮ Subscribe to Shooting TV. Eigentlich brown, no? Yeah, you want to see closer? Yeah. No, actually ያሳፈረኝ ነው ወደ መልሳቸው እንመለስ Wait, this is the agree side? Oh fuck no. I'm on this side. Realistically ስናስበው initial attraction መኖር አለበት እንጂ ካልሆነማ I'm gonna be I hate my boyfriend final boss ቀስ እያለ ያስጠላኝ ከዘፈምና ቀስ ብሎ ፍቅር ይመጣል ከመላመድ ግን regardless I mean አንድ ሰው ሙሉ ነገሩ ያስጠላል አያስጠላም የሆነ ነገር ያምራል so you need to find that part የሚያምረው don't you want it I mean I have እንደዚህ ብል ደግሞ there are people who know I dated very outrageous looking men እና ባክላሽ በጣም ያስፈራኝ እኮ ነው አንቺ አላቀሽም እንዴ ይሉኛል አሁን ኮሜንት ላይ ግን ከመላመድ ምናምን በሚመጡትን ኢንክሉድ አያደርግም ግን መጀመሪያ እንደዚህ አይቸው የሆነ ሰው ኢኒሻል አትራክሽን ከሌለ I wouldn't go for him
ሲጀመር የዴቲንግ ፐርፐዝ ማለት ከተመቸችኝ መቼም ውስጧን አይቼ አላወራትም ሄጄ ወይም ዴት ለማድረግ አልሞክርም። ፊዚካል አይቼ ነው ፐርሰናሊቲ በዛ ሰዓት ማተር ያደርግ ሄጄ ዴት ለማድረግ ስሞክር ከተመቸችኝ ወይ ምናምን አዘርዋይስ ጭራሽ እንትን አላረግ ላውቀው አልችልም። ፐርሰናሊቲያን ሳልጠጋት ላይክ አዝ አ ፍሬንድ ብትጀምሩስ እና ፐርሰናሊቲዋ ከተመቸ እስካሁን ድረስ አላጋጠመም። ማለት አስቀያሚ ጓደኛ ኖሮኝ አያውቅም። I'm sorry for the words. አፕሮች ለማድረግ ከሆነ ያው መጀመሪያ ፊዚካሊ አትራክትድ መሆን አለብኝ ብዬ ነው የማስበው። ግን ደግሞ ሌሎች አይነት ሲቹዌሽኖች አሉ ላይክ እንደ መላመድ ምናምን አይነት ነገሮች እና በእነሱ አይነት ኬዝ ደግሞ ልወዳት እችላለሁ ብዬ አስባለሁ እና ለዛ ነው እኔ መልክ አለኝ that's just ተፈጥሮዬ ነው። I don't care። ሰማ ይቻው መልክ አላይም አለች። መልክ አላይም ለምን መሰለ እንደዚህ አለች? ቻት ለምን ይመስላችኋል? መልክ አላይም ያለችው ለምንድን ነው? አንተን ግን ብዬ አይደለም። ይኸውልህ እሷ ላይ እንዴት ልበላት በቃ እሷ ላይ እንትን ያልኩት እንትን እሷ ላይ ግን በቃ እሷን ለምን ይመስላችኋል እንደዚህ ያለችው? ደግሞ ያቆምኩበት ቦታ ምርጥ ቦታ ነው አይባልም ግን ልል ነበር። አረ ግን እንዴ ለምን አይባልም? እነሱ እያሉት አይደል? ይኸውልህ አሁን እሷን ልምረጥ ብትል ማን እንዴ እንዴት ምን እንዴ ማን ነው በሷ የሚመረጠው እንዴ? ያውም ደግሞ እንደዚህ አይነት ቅድም ስታደርገው የነበረውን አይነት ጸባያንማ ካወቅ ኧረ መድኃኒዓለም እንዴ ጸባይ ከሌለ በዚህ ፊት ልምረጥ ብትል ማን እንዴ ማን እድሉን ሰጥቷት ማን ነው ደግሞ? አረ ወገንን እንዴ አረ ክፉ አታዞሩን እንዴ እንዲም በቃ እንደወራ አትገፋፉ። ግን ልምረጥ ብትል አትችልም። በቃ አትችልም፣ ምንም አትችልም። ሴት ስለሆነች ምናምን አይደለም። ሴት ስለሆነች እንደፈለገች ምናምን ወፍ ለምን መሰላችሁ እንደዛ አምረው? አንደኛ ምንም በቃ ምልህ እንዴ ያያት እስቲ ሼፕ ቢኖር እሺ ሼፕዋን ትላለህ፣ መልክ ቢኖር እሺ መልኳን ትላለህ፣ ጸባይ ቢኖር ጸባዩን ግን አናውቅም። ድንገት ግን በጸባይ እንትን ግን ሲመስለኝ አይመስለኝም፣ ጸባይም ያላት አይመስለኝም ልጅቷ። ስለዚህ አንቺ ልምረጥም ብትይ አትሲም አይሆንማ፣ አይሆንም እንዴ እምልህ የዚህን ያክል በቃ እሷ እንደምታወራው እንደዚህ ተደርድሮ እሷን የሚጠብቅ ያለ አይመስለኝም። አንዱ ለሰው ሊኖር ይችላል። እነሱም ደግሞ ትንሽ ጊዜ ይሉት ከሆነ ሆነ፣ ካልሆነ ግን የፈጠነ ጊዜ ይፈጁ፣ የፈጠነ ቀይስ ነው የሚል እንደኔ የኔ ሐሳብ ነው። መልካ ላይ ቆንጆ ቢሆን ይመረጣል፣ ግን ካልሆነም ችግር የለም። ቆንጆ ቢሆን ይመረጣል፣ ግን ካልሆነ እሺ። በጣም የሚያስቅ ከሆነ በጣም ስማርት ከሆነ የጎደለው መልክ ከሆነ ችግር የለም። Yeah, she doesn't have a type, by the way. Type he doesn't. She just goes for whatever. ምንድን ነው የምታለቀልቂው? ምን አገባሽ? የራስሽን አመልሽም። Mentally attractive. The aura, like aura much better. No, ግን for real, like I really like smart men. Like not book smart. Book smart. Intellectual አለ አይደለ? Emotional intelligence ብቻ ሳይሆን I don't know, like a little bit autistic, you know, like የሆነ ነገር ላይ በጣም by the way ከልቤ if you have a diagnosis anyways በጣም ስማርት የሆነ ሰው የሆነ ነገር ላይ ኦብሴስድ ከሆነ መኪና ላይ ለምሳሌ በጣም እውቀት ካለው በዛ or ስለ World War II ብዙ የሚነግረኝ ነገር ካለው what's his Roman Empire, you know, basically a nerdy የሆነ ነገር nerdy የሆነ geeky የሆነ ሰው ግን ታገቢያለሽ? ልጆችስ አስቀያሚ ቢሆን? አይ እንደዛ ነው የማስበው እኔ ማገባው ከሆነ
ማገባት ከሆነ የምታስጠላ ከሆነች ደግሞ እንደዚህ ላይክ ብዙ መልካም ያልሆኑ ወንዶች ደግሞ በጣም አሪፍ ፐርሰናሊቲ ያላቸው ላይክ ዩ ኖ ከተሰደቡ መልሶ ይሰድቡሻል። እንዲያውም በጣም ነው የሚመቸኝ ፐርሰናሊቲ። እውነቷን ነው ፐርሰናሊቲ ነው እንጂ መልኳ ቤትን አይሰራልም። ቆንጆ ሆነ ብዬ አግብቼ ሌላ ደግሞ ላይክ ሌላ ሰው ቢወስድብኝስ ማንም ያስብኝ? No, we're not safe. እናስ ግን like your type ግን የሚወስድብሽ ሰው የለም አይደለም። it's not necessarily my type. አስቀያሚና መልክ ስለማላይ በጣም አሁን ሰሊና የምታውቃቸው ኤክሶችን በጣም የሚለያዩት በጣም ቆንጆ አለ፣ ኖርማል አለ፣ ሰው ቆንጆ ነው ብሎ የማይገልጸው ሰው አለ። ምን ሆነሽ ነው? ሰባ ኤክሶቿ አንድ ሁለት አይመስለኝም፣ አንድ ሁለት አይመስለኝም፣ 3 4 እንደ እንትኑ ሊጨምር ይችላል። ለማንኛውም ብቻ ሰብስክራይብ እያደረጋችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ የተባልኩት ጊዜ አለ ብዙ ነው፣ ግን እኔ ደስ እስካለኝ ድረስ ምን አገባኝ? ላይክ መልክ አይቼ ወድጄ አላውቅም። ኦ ማይ ጋድ ሂ ኢዝ ሶ ሃንሰም like celebrity crush ምናምን የለሽም? ጂሚ ኒውትሮን ታወቃችሁት? እዚህ ጋር እንክተቱት ጂሚ ኒውትሮን ከዛ ይገባችኋል። he's a very smart guy with a big forehead. With a big it's an animation. I also like SpongeBob. I like SpongeBob too. Celebrity crush. Celebrity no. Not crush. Like animations. Wait, no. Like an actual celebrity. ሰው አኒሜሽን ይችላል? ሰው ነው መሆን ያለበት? At this point, I'm curious. No, because she has a crush. የምራውን ምንም እንደው በቃ ሳታይ መታ ነው ወይስ እንደው በቃ አላ ለየት ያልኩ ሰው ነኝ ምናምን ለማለት ነው? አሁን እንትን የአኒሜሽን እንትን የምታመጣብን ምን ትሽልስም ፈልጋ ይሁን ምን ይሁን on the character ራሱ ሰውየው ላይ ሰማ ደግሞ ሁለቱ እነዚህ ጀለሳማ እንዴት ነው የሚደጋገፉት? በእናትህ እንዴት ነው እንትናችሁ? ይሁን እሷ ነገር ስትል እንዴ እሷማ እሷ ሲሆን ነገር ስትል አሁን እሷ እዚህ ነች፣ ያቺ እዛ ነች። እንትን ስትል ዞራ እሷ እኮ ልክ ነች ተተተተነነ ይቺ ደግሞ ባለፈው እንትን ብላ ነበር፣ ጓደኛ አለኝ ምናምን ብላ ነበር። ወደ እሷ ሳይድ የምታረገው ያቺ ደግሞ ጓደኛ የለኝም ምናምን ብላለች። ኤክሶች ግን ገልጻለች። እስከ አንድም ደግሞ አልነበርም 2 3 ተገልጿል። ስለዚህ ወደዛች ነው እንትኑ ያቺኛዋ ለሷ ነው ይቺ ሳይድ እያደረገች ያለች ወደዛ። ምክንያቱም አይታወቅም። አዶኒ ደግሞ አዶኒ ሳይሆን the character he plays ግን ካለችው እንትን አንፃር እኮ ትክክል ነች። ፐርሰናሊቲ ስለሆነ የምትወደው አኒሜም ቢሆን ፐርሰናሊቲ። ስፔንሰር ሪድ I don't know who the fuck that is. Nope. እዚህ ጋር ከተቱት ወይም ደግሞ the good doctor ላይ ያለው ዋና ካራክተር I'm a surgeon. Oh yeah, that's my type. እኔ መልክ ስቦኝ አያውቅም። እስካሁን ድረስ የነበርኩበት ሪሌሽንሺፕ ጓደኛ ነበርን ለብዙ ጊዜ። ከዛ በኋላ ነገሩ ተቀይሮ ሪሌሽንሺፕ ሆነ እንጂ የሆነ ሰው አይቼ ወድጄ ወይ የሆነ ሰው አይቶኝ ወዶኝ እንደዚህ አይነት ሪሌሽንሺፕ ውስጥ ገብቼ አላውቅም። ኦልሶ ሬድ ፍላግ ነገር ነው ለኔ። የሆነ ሰው መጥቶ በጣም ትመችኛለሽ ምናምን ነገር የሆነ ነገር እንጀምር ካለኝ ሳያውቀኝ መልኬን ብቻ ስለወደደው ወንድና ሴት ቤስት ፍሬንዶች መሆን ይችላሉ። ይሄ ነገር ግን ብዙ ሰው እናንተ እስቲ ኮሜንት ላይ ጻፉልኝ እስቲ ይሄን ነገር ወንድና ሴት ቤስት ፍሬንድ መሆን ይችላሉ ወይ? ጥያቄው ማለት ነው። እስቲ ያላችሁን ሐሳብ ኮሜንት ላይ አርጋችሁ ጻፉልኝ። ይሆናሉ ወይስ አይሆኑም? ጻፉልኝ። እንዴ አይሆንም። like በቃ አይሆንም። ከዚህ በፊትም ቴስት የተደረገ ነገር ነው። I personally don't think አራኒ ሙዚም
ስለሽ doesn't make sense በቃ doesn't make sense ከቅድም ባለው ፖይንት ማለት ነው ከመላመድ መዋደድ ይመጣል ከመላመድ መፋቀር ይመጣል so you are going to end up having some sort of feelings let's say ማለት ነው አሁን እኔ I have a best friend that's a guy because I'm dating some guy I've been best friends with this guy ከ5 ዓመታችን ምናምን ጀምሮ ግን I've been dating men ከዚህ የሆነ ሰዓት ላይ I might find him interesting also ደግሞ ቁጭ ብዬ የምነግረው ለሱ ነው እንደዚህ አድርጎኝ ትና እንደዚህ አድርጎኝ ስለዛ in a way he's going to be molded into the guy I like because he knows what I like he knows what I dislike if he treats me better than how my boyfriend is treating me obviously ወደሱ ይጀይቃል ድሮ አምና ከቻምና ብትጠይቀኝ I'd be like እንዴ ይቻላል እና አይቻልም yeah I had to learn the hard way too አራኒ ፍቅር አልያዘኝ አረ ወገን ታት ይሻል ነበር አየሁት ብዙ ጊዜ በጣም እከራከር ነበር by the way አምና ከቻምና ቲክቶክ ላይቭ ላይ ራሱ እንትን ነው እኔ ልንገራችሁ እሷን አሳባጭው አምና ካቻምና ያለችው አምናና ካቻምና ነበራትና አሁን እንዲህ የምትሄደው እነዛ የነበሩኝ ቤስት ፍሬንዶቼ ጠየቁኝ ለማለት ነው እንጂ ምንም እዛ መሄድ የለው እዚህ መሄድ የለው እኔ የነበሩኝ ቤስት ፍሬንዶቼ ጠይቀውኛል ወደ ፍቅር ሐሳብ እንትን ብለዋል ለዛ ነው በደንብ ይችላሉ ነበር አይችሉም በጣም የሚያስጠላ ነገር ነው I think ሴቶች በደንብ እንትን ኮምፓርትመንታላይዝ ማድረግ የሚችሉ ይመስለኛል ጓደኛ ነው እንደዚህ ነው ግን እስካሁን ድረስ የነበሩኝ በቃ ቤስት ፍሬንድ ናቸው ያወሩት ሰዎች በሙሉ one point ነገር አንጀምርም ማማይ አንድ ላይ ተከራክረን ቤስት ፍሬንዶች መሆን እንችላለን እኛ ዝም ብለን ቤስት ፍሬንድ ነን ምናምን ብለን አውርተን ቤቴ መጣ አበባና ምናምን ይዘ አይ ከዛ ተደጋገመ አሁን ከዚህ 3 4 5 ጊዜ ሲደጋገም at some point ማለት ነው መማር አለብን at some point ጠረጴዛ ላይ ብዙ ሰው ሆነሽ ምናምን ነገር ሴቶች ወንዶች ምናምን ተቀላቅሎ ይቻላል ለብቻ one on one አንድ ሴትና አንድ ወንድ አልፈልግም ኒውትራል የሆንኩት መጀመሪያ ላይ ይሄ የራሴ ኦፒኒየን ነው ብዬ ነበር I don't think አላውቅም maybe shit አይሆንም ሰው እስከሆነን ድረስ ምናምን ነገር እና የሆነ belief ነገር አለኝ ወንድ ልጅ ሴትን መቅረብ የሚችለው በሪሌሽንሺፕ ብቻ ከሆነ ያ ሰው ከምር እንደሰው ያያት አይደለም it's like a potential lover a potential relationship so በጣም አከብራለሁ like ብዙ ሴት ጓደኞች ያሉት ወንዶች but I'm good after that ችግር የለም ይቅር ሴቶች ምን በድለውኝ ሪሌሽንሺፕ ውስጥ ከሌሉ ቢሆኑ ችግር የለውም ብዬ ነው ማሰቡ አብረው ካደጉ ወር ምናምን አይነት ነገር ማለት ነው ሪሌሽንሺፕ ውስጥ ከሆነ ያው ብዙ ነገሮች እንትን ስለሚሉ ይሄ ልጅ ደግሞ ሲመልስ አንተ ቆይቶ ነው ምርጫውን እንትን የሚለው ቆይቶ እንደዚህ ምናምን ብሎ ተመስጦ ነገር ከዛ ነው ወደ እንትን የሚሄደው የሚያወራትም ደግሞ ጥቂት ቃል ነው በቃ የሆነች ነገር ይላል አለቀ በቃ አብዛኛውን ግን አይ ግን እንደ እንትን ግን እስካሁን ሲወሩ ነበር የትኞቹ ኮሜንት ላይ ቻት ጻፉልኝ መሀል ላይ ስለሚገቡ ሊከብድ ይችላል ግን ስቲል ለነሱ ፐርሰናሊቲ ይወሰናል ያው ቤስት ፍሬንድ ከሆነ ብዙ ነገር ሼር ማድረግሽ አይቀርም ምናምን ስለዚህ ፊሊንጎች ምናምን ሊፈጠሩ ይችላሉ አትራክትድ የማይሆን ሰው ከሆነ ለምሳሌ በልጅቷ ማለትም በጣም ምንም በቃ አትራክትድ የማይሆን ከሆነ በቃ he might tailor ብዙ ነገሮች ምናምን ነገር በሷ ሳይድ ያለውን ነገር አላውቅም ምን አይነት ፊሊንግ ካሽ ልታረግ እንደምትችል strongly disagree እንትንም ያልሆንኩት መሀል ላይ ለመሆን ፈልጌ ነው አንዳንድ ሰዎች አሉ የሚሆንላቸው ፍሬንድስ ሆነው የሚሆንላቸው አሉ ግን በብዛት የፍቅርን ከቨር ለማድረግ ነው ጀለስ የሚሆኑት ወይም ጓደኛሞች የሚሆኑት እና ያን ፍቅር ለመሸፈን ስለሆነ ቤስት ፍሬንድ ነን ብለው የሚያስቡት የሆነ ሰዓት ላይ አንዱ አፈንግጦ መውጣቱ አይቀር ሙሉ ለሙሉ ዲስአግሪም አላረግም ኒውትራልም አልሆን ግን ይለያያል እንደየሰው ፐርስፔክቲቭ ያስባል አብዛኛው ሰው ግን የሚሆንለት አይመስልም አብዛኛው ሰው አይሆንለትም የሚሆንላቸው ትንሽ የተወሰኑ ሰዎች አሉ ግን አብዛኛው ሰው አይሆንለትም ኦኬ ይሄ ቤስት ፍሬንድስ ለብቻው ነው ወይስ ኢን ጀነራል ፍሬንድስ ሴትና ወንድ ልጅ ጓደኛሞች መሆን ይችላሉ እንደ ጀማ ምናምን
እንጂ ይሄ አንድና አንድ እንደ ሪሌሽንሺፕ በቃ እኮ አንድ ለብቻዋ አንድ ለብቻዋ። ስለዚህ ሚስጥር የሚያወሩት አንድ ላይ ነው። ምን የሚሉት የሆነ ስህተት የሆነ ልጅ የሆነ ወንድ ልጅ እንደዚህ ጎዳኝ ብትል እሱን ለማስተካከል ራሱ ላይ ያለው ነገር ለማስተካከል ነው የሚጥረው። ኦቪየስ እሷም እንደዛ ቢላት እሷ የሆነችውን ለመሆን ነው የምትሞክረው፣ ጥሩ ለመሆን ነው የምትሞክረው። ሶ መሀል ላይ ፍቅርን ለመሸፈን ነው ሁለት አንድ የተለያዩ ጾታዎች አንድ ላይ የሚሆኑ። ከመውደድ ይልቅ መወደድ ይበልጣል። አንግዛይቲ ለቁፋር ቆይ አልፈልግም እኮ አስወጡኝ ከጨዋታው። This is a very hard question. አንቺ እኮ ሪሌሽንሺፕ ውስጥ ነው ከበደሽ። ኧረ እኔ በሁሉም አይነት ሪሌሽንሺፕ እያሰብኩት ነው። with your family ምናምን መውደድ ያው አንቺ ውስጥ ያለ ፊሊንግ ነው ብዬ ነው የማስበው። ስትወጂጂ ደግሞ ያው ከሌላ ሰው የሚመጣ ፊሊንግ ነውና ያንን ፊሊንግ ደግሞ የሚቀበልበት መንገድ ይወስነዋል። አሁን ለምሳሌ ሰው ሲወደኝ ነኝ ከዛ እኔ እወደዋለሁ ማለት ነው ወይስ ስለወደደኝ ጀስት አም ሃፒ በዛ ብቻ ግዴታ ቹዝ ማድረግ አለብኝ? እሺ እንደዛ ብዬ ካሰብኩት እኔ ጋር ያለ ስሜት ስለሆነ መውደድ ይሻለኛል ብዬ ነው የማስበው። ማይክ ያሳዝናል። ማይክ ያሳዝናል። ሪያሊስቲክ ወርልዱ ላይ ገና ሲገባ he's going to be hurt በጣም በቃ መስጠት ምናምን የሚወድ ሰው ነው፣ መስጠት ብቻ የሚፈልግ ሰው። እኔ የትኛውንም አልመርጥም። ሰው እየወደድሽውን ካልወደደሽ በጣም ያስከፋል። ሰው እየወደደኝም መውደድ ካልቻልኩኝም ያስከፋኛል። cuz that guy didn't do that person didn't do anything to me። ያንን ትራንዛክሽን መመለስ አለመቻሌ ራሱ ይደብረኛል ለኔ። አላውቅም It's very stressful ጌታ። It's very easy አረ እንዴ እኔ ይደብረኛል የሆነ ሰው እየወደደኝ አለመውደድ መመለስ not being able to love the guy back ይከብዳል። አይ እኔ አልመርጥም። ያን ሰው ባላቀው ቻንሲ ሰውየውን ባላቀው ይሻለኛል። እኔ እንደማስበው ከሆነ መወደድ መጎዳትን አያመጣም። መወደድ መጎዳትን አያመጣም። አንተ ኢጎህ ነው የሚመራክ። ግን እንደ ሎንግ ረን አስቡት። ባይ ዘ ዌይ አልሰማችሁትም እንጂ ከምወደድ እንዲሁም ብፈራ ይሻለኛል እያለ ነበር። ኦብቪየስሊ በቃ መፈራት ይሻላል። መፈራት ስላከበረኝ የሆነ ሳለ ሊንቀኝ ይችላል። ስለፈራኝ ግን የትም አባቱ አያመልጥም። አሁን ቢዝነስ ማይንድሴት ነው ያለው፣ ግን አሪፍ ነው እና ለዛ ነው ከመውደድ መወደድ ይሻላል እና አትጎጂበትም። ምንም ፊሊንግ አይኖረው። አይ ዶንት ኬር ስለወደደችኝ ወይም ስለወደደኝ you don't feel bad እየወደደች አለመውደድህ መልሰ አይደብርህም? አይ የሆነ ታይም ላይ ራሱ እንደዚህ ነገር አለ። አለ ወንት ይደሙ ቻት እያያችሁት ነው ነው ምንም አንተ ምን አይደብረኝም። እነሱ ራሱ ፈሩት እንዴት ወንት ነው አረ ወፍ ምናምን ጋጥሞኛል። ሶ አይ ዶንት ደደህ መልሰ አይደብርህም? አይ የሆነ ታይም ላይ ራሱ እንደዚህ አይነት ነገር አጋጥሞኛል። ሶ አይ ዶንት ለምን እኔ አይደለሁም እየመረጥኩ ያለሁት እንድትወደኝ እኔ አይደለሁም እያደረኩ ያለሁት። ሶ የኔ መወደድ የኔ ጥፋት አይደለም። ለሰው መጨነቅ የሚባለውን ነገር ውስጤ የለም። እኔ ከሌለው ሌላ ሁሉ ማተር አያደርግም። ስለኔ ቀና ብሎ የሚያይ ሰው አይኖርም። ሜቢ የሆነ 3 ቀን 4 ቀን በኋላ ሁሉም ይረሳሃል ሚል ማይንድ ሴት ስለሆነ ያለኝ የራሴን ላይፍ ነው የምኖረው። ሌላው ስለሚለው ኦፒኒየን ለኔ ማተር አያደርግም። እኔ ሰው በጣም ወዳለሁ። ሪሌሽንሺፕ ውስጥ ይሁን ምን በጣም እኮ ነው ደስ የሚለው ሰው መውደድ በጣም ደስ ይላል። መወደድ እኮ የሆነ ሰው ከወደደሽ አንቺ ካልወደድሻቸው it's annoying for you በጣም ነው የሚደብረው። እኔም አጋጥሞኛል የሆነ ሰው በጣም ይወደኝ ነበር በጣም የተሰማኝ ስሜት it's just guilt like ያ ሰው መልሽ መውደድ አለመቻሌ በጣም ነው ያሳዘነኝ። በጣም ነው ያዘንኩትና ለረጅም ጊዜ መሆን ከነበረብኝ በላይ ረጅም ጊዜ ከዛ ሰው ጋር like ሆኛለሁ like ወይኔ to make yourself maybe one day ወደዋለሁ ብለሽ አስበሽ ወይኔ like maybe እለምዳለሁ maybe ወደዋለሁ ምናምን ብዬ አረ መውደድ ይሻላል። ከዛስ like ደስታ እኮ ነው የሚሰጥሽ like I have somebody I love የምወደው ሰው አለኝ
ጥሩ ሰው ትሆኛለሽ ራሱ like ጠዋት ስትነሺ ክራሽ ሲኖርሽ አትለወጪም ትንሽ like if I have a crush on somebody ወይ ደግሞ ሞዶ ጓደኛዬ ካለኝ of course ቢወዱኝ ደስ ይለኛል ግን እኔ የምሰጣቸው ፍቅር ለኔ ይበልጠኛል እኔ ይጠቅመኛል መወደድ አይጠቅመኝም like ተወደድኩኝ okay I feel guilty like stop it's safer like ምንድነው ይፈራው እሺ ለምሳሌ የሆነ ሰው ወደድሽው ሊያንቀጣቅጣቸው እነዚህ ሁለት ጀለሳሞች ደን በማይሆን ሁኔታ ጎዳሽ በቃ አለፋ አትሊስት አንተ አይደለም የጎዳኸው እኔ ሰው ጎዳኝ ብዬ እንቅልፍ አጥቼ አላውቅም ሰው ጎዳሁኝ ብዬ ግን እንቅልፍ አጥቼ አውቃለሁ ለምን የሰውን ፔን ቴክ ታረጋለሽ ሰው ስትሆን እኔ አሁን ለምሳሌ ለሁሉም አላወራ ለኔ እኔ በተፈጥሮ እንደዛ ነኝ ሰው ጎድ ይሻለኛል በጣም ደስ የሚለኝ እኔ ሰው ስወድ በጣም ደስ ይለኛል ስወደድም ስላጋጠመኝ ነው የተሰማኝ ፊሊንግ ኦብቪየስሊ ሁለቱም ይሻላል መወደድ ብቻ ይከብዳል ይሄን ነገር ላረጋው የምችለው ለኔ ለምለው ሰው ነው ፔን ሎስድ የምችል የሰውን ፔን ያን ያህል እጎዳለሁ ብዬ አላምነው I'm sorry ስማማ let's say አሁን የሆነች ሴት የወደደች አንተ እንዳልከው የቅድሟ ልጅ ማለት ነው what if she does something to her አንተ reciprocate ያረክላት ስላሉ won't you feel guilty በኋላ I'm sorry nigga you won't feel guilty if somebody died because of you what the fuck wrong with this guy no አይ ለምሳሌሽ እኔ አይደለም የሷን ህይወት ዲሳይድ ማድረጓ ሶ እኔ ወድጃት እነዚህ ሁለት ጓደኛሞች አንተ በጉልበት ወይ ሲወጣ ምናምን በጠረባ ምናምን ብለው ያሳምኑታል እንዴ አንተ በቃ እንዴ ሁሉም ስለራሱ ነው እሱም ስለራሱ ነው አወራ ስለሌላው አይመለከተኝም ማለት ነው ስለሌላው ስለሰው ምንም እንትን አይሰጠኝም ማለት ግን በአንድ በኩል ልክ ነው ስለሰው የምትጨነቅ ከሆነ ስለሰው እንትን የምትል ከሆነ በቃ ለሰው ነው ማለት ነው እንትን የምትለው ልክ ነው ሲመስለኝ አንዳንዴ አሁን እንዴት መሰላችሁ ቻት አሁን የሆነ ነገር ላረግ ፈልጌ ወይ እንትና ግን እንዲህ እንትን እነሱ ግን እንዴት ይሉኝ ይሁን ምን ይሁን ሶ የራሴን ፍላጎት እየገደብኩት ነው ማለት ነው እነሱን ግን ዞር አድርጌ የራሴን ፍላጎት ካረኩስ እንዴ አረ ልክ ነው ቢሆነ መንገድ ልክ ነው ስለሰው አንዳንዴ አያስፈልግም በቃ somebody ያውሩ ምን አገባ አንተ እዚህ ጋር ምን አለ የምትፈልገው ማድረግ የምትፈልገው ነገር አለ ሰው እዚህ ጋር ያውራ ምን አገባ ልክ ነው ልጁ ምን አገባ በቃ እዚህ ጋር የሆነ ነገር አስቀምጣሃል እሱን ማግኘት ነው የምትፈልገው ሰው አወራ አላወራ ምንም አያገባህም ወደዛ ወደምትፈልገው ነገር መሄድ ነው ያለህ አማራጭም ሳይሆን በቃ እንዴት ልበላችሁ እንደ ግዴታ ሙሰዱት ስለሰው ምንም ካልተመለከተ እገሌኮ እንዲ ነው እገሌኮ ምን አገባ ድፍን ብለህ ወደምትፈልገው ነገር መሄድ ነው ልጁ በአንድ በኩል ልክ ነው ሴቶቹ ዝም ብለው ወይ ያቺ በተለይ ተወ ይችም ደግሞ ለዛ እየተቀየሰች ነው ግን በአንድ በኩል ልጁ ልክ ነው ሊያሳምኑት እየሞከሩ ሊያምን ይችላል ግን በአንድ ልክ ነው በአንድ በኩል መመለስ ሜቢ ልነግራት እችላለሁ እኔ ሲጀመር ቀጥታ እንደዚህ አልፈልግም ኦኬ that's nice ከዚህ በኋላ ምንም ነገር የለም ግን እሷ የሆነ ነገር ካረገች የኔ ችግር አይደለም I'm sorry ግን የኔ ችግር ስለዚህ like at least won't you be የሆነ ትንሽ ለምን ከተናገርኩ ሳልናገር ኦኬ ተደብቄ ምናምን ቢሆን ኖሮ ኦኬ አይ እንደሱ ሳይሆን ነግሬያት just talk to her ምናምን ነገር completely ላውራት ይችላል non-existent እንደሆነች ነው ትሪት የምታደርጋት ኖ ግን አወራታለሁ ለምን ምናምን የሚለውን ነገር እናወራለን ግን ስለሷ ራሷን ስላረገችው ነገር ለምን ተጨነቅ ነው አልጨነቅም አዶናይ ያስፈሪ ሰው I'm not even joking I swear like አዶናይ ያስፈራል የሰጣችሁት ፍቅር የሚመለስ ይመስለኛል በዛ ሰው ባይሆን እንኳን በሌላ ሰው ይመለሳል ግን እኔ ይደብረኛል እንደዚህ አይነት ሲቹዌሽን ውስጥ ቢሆን አይደለም የሆነ ነገር ሰው ቢያደርግ ራሱ በእኔ ሀሳብ ራሱ ኪሎ እንዲከሳል ፈልግም I don't want that on him I swear ይደብራል እኔ guilt ይሰማኛል በጣም ልክ ነው ወር ጠየቀደመዋና ስለዚህ ጠይቃታል ለወራ ደግሞ እኔ ደግሞ ቅስቅስ ዝምለው ነገር ልክ ለወራስን I don't want እንደዚህ ነገር እኮ ቢሆንም I still feel guilty አይቀርም ዞሮ
ኧረ እግዚአብሔር ይመስገን እስቲ ከድሮ ጀምሮ እንዲህ ነኝ። ለዚህ ነው ያልመረረው። አይሻ እንደዚህ አይነት ማይንድሴት ነበረኝ ከድሮ አለ። ማይንድሴት ነው ይሄ። ለዚህ ነው ያልመረረው። ይሄ ማይንድሴት ከብዙ ሰው ጋር ከድሮ ጀምሮ ከብዙ ሰው ጋር ያጣላኝ። ከክብር ይልቅ ፍቅርን አስበልጣለሁ። አዶኒ ምን ይሄ ፍቅር ይበልጣል ነው ያልሽው? ፍቅር ይበልጣል። ምንድን ፍቅር ይበልጣል? ከሪስፔክት ነው። ፍቅር ይበልጣል ከሪስፔክት? ሪስፔክት ይበልጣል እኮ ካልደስ አይደን። እግዚአብሔር ይጠብቅህ። አዶኒ የምን ፍቅር ይሻላል? የምን ፍቅር እብድና እንደ ክብር ነው የሚበልጠው ብሎ ግስጣዳ ያው ጎትቶ አወጣችሁት። ይህ ልጅ ግን አንተ ምን እሺ ነው እባክህ እንዴ? ይሄ ሰውዬ እንዴት ነው? እሺ ግን እናዳምጠው እስቲ የሚለውን እንስማ። ወይኔ ጉዴ! አይ ማይክ ምን ይሻልሃል? ፍቅር ያው ጄኒዩን ፊሊንግ ነው ብዬ ነው ማሰበው። ከሪስፔክት በላይ አንድ ላይ የሚሄዱ ነገሮች ናቸው እንጂ እንደሱ ካልሽኝ እኮ አሁን ለየብቻ እያዩዋቸው ነው ማለት ነው። ማለት ፍቅር ውስጥ ሪስፔክትም አብሮት የሚሄድ ነገር ነው ብዬ ነው ማሰበው። ፍቅር ካለ አብሮት የሚሄድ ነገር ናቸው እንጂ የተለያዩ ፖይንቶች ናቸው ብዬ አላስብም። እኔ ሪስፔክት ጀስት ሲክ የሚደረግ ነገር ነው ብዬ ነው ማስበው። አሁን ለምሳሌ ሪስፔክት የምታደርጋቸው ስራ ቦታ ውስጥ ምናምን ሪስፔክት ልትደራረግ ትችላለህ፣ ግን ፍቅር ከፍ ያለ ደረጃ ያለው ይመስለኛል ከሪስፔክት። ላቭ ይቀርማል። ለትሴ አሁን አንተ አግብተህ እየኖርክ ልጆች አሉ። ሚስት ከልጆች ፊት ሚስት ላይክ ሁሌ የምታመናጭቀ ቢሆን የምትሳድብ ቢሆን ኦቶሪቲህን እንትን የምታደርግበት ቢሆን ምናምን ሺ ዳዝንት ላቭ ሚ ማለት ነው። እኔ በጣም የምወዳቸው ሰዎች አለ ሪስፔክት ግን አላረጋቸው። ታናሽቴኝ በጣም ነው የምወዳት፣ ሪስፔክት አላረጋት። ሪስፔክት አያስፈልገንም በአንዳንድ ሪሌሽንሺፖች ውስጥ። ታናሽቴ በጣም እወዳታለሁ፣ ሞትላታለሁ። አምና ግን ሪስፔክት she gets older ነው እሱ ሪስፔክት አላረጋትም ስልሽ ዩ ኖ ላይክ ቤስት ፍሬንድ ላይ ምናምን በጣም ክሎዝ ስትሆኑ ላይክ I don't know የሆነ ያህል ባውንድሪ ይኖርሻል። መቼሻ ባውንድሪ ይቀንሳል። ሪስፔክት ማለት እኮ a lot of boundaries ማለት ነው። አሁን ለምሳሌ ሰሊና ከምትወደኝ ሪስፔክት ብታደርገኝ እኔም ሪስፔክት ባደርግሽ love without respect you can live with somebody ከሰው ጋር መኖር ትችላላችሁ ተከባብራችሁ ተወዳችሁ፣ ግን ሳትከባበሩ መኖር እኔ ክብር የሌለበት ቤት ውስጥ መኖር አልፈልግም። ተከራይና አከራይ ሲቹዌሽን ማለት ነው። እውነቷን ነው። አሁን ያለችው ሰላምሽን መጠበቅ አለብሽ ከምንም ነገር በላይ ፍቅር ግን አይ ሪስፔክት comes with love ልክ ነው። ፍቅር ውስጥ ሪስፔክት አለ፣ ግን ሪስፔክት ውስጥ ነው ፍቅር ያለው። ሪስፔክት ሳታረጊው ያንን ሰው ልትወጂው በጣም ሪስፔክት ሳታረጊው እያንቋሸሽው ድመቴን እወዳታለሁ። እንዴት ነሽ ሰላም አላት እገፋታለሁ ካልጋ ምናምን እኮ you love her I love her በጣም ግን ሪስፔክት አላረጋትም። I don't know how to explain it to you guys። በሰውኛ ብናስብ ይሻላል። ለምሳሌ ማለት ነው የሆነ ወንድ በጣም የሚወደኝ ከሆነ በጣም ይወደኛል። ከዛ ግን if he doesn't respect me he can go and cheat like አሁን ባለው temporary feeling ስሜታዊ ፊሊንግ ምናምን ሆኖ he could cheat። ከዛ ግን if he respects me too much to do that አያደርጉም። አይድሽም ማለት ነው። አይ አይደለም ማለት she has a point you know those አሉ የምናውቃቸው ሁላችንም የሆነ ካፕሎች አሉ ሁሌ ቺት ያረጋል ወር ታረጋለች፣ ግን they love each other። ይሄ የሪስፔክት ማለት ነው። ቺት አድርጌ በመጣም ትቀበለኛለች አይነት ነገር ማለት ነው። እሱ ነገር ፍቅር ይመስልሻል? አዎ ባይወዳትና ምን ፍቅር ማለት እኮ ትልቅ ነው። አይ እሱስ አታችመንት ፍቅር like it's like saying አታችመንት ነው። ያ ፍቅር ከባድ ነገር ነው። አታችመንትን በፒዲኤፍ ፎርም ነው የማውቀው። thank you I have nothing to say about attachment. It's a dad joke. You're just ቆይታ እኔ በቃ ላቭ ዛይረስ ሃይራርኪ ነው ብዬ ነው ማስበው እና ሌሎቹ ከዛ በታች ናቸው ነው ብዬ ነው ማስበው። ሪስፔክት አሁን ለምሳሌ እንዴት ልበልሽ፣ ማታውቂውንም ሰው ሪስፔክት ልታደርጊው ትችያለሽ፣ በቲቪ ምናምን የምታየውን ሰው ማለት ነው። የምትወጂው ሰው ግን በቃ ሙሉ ነገርሽን ነው የምትሰጪው፣ በዛ ውስጥም ሪስፔክት አብሮት አለ ማለት ነው ፍቅር ውስጥ እና እንዲህ ጎን ለጎን የሚሄዱ ነገሮች ማለት የተለያዩ ነገሮች ሳይሆኑ ከፍቅር በታች ያለ ነገር ነው ይመስለኝ ሪስፔክት ወይም ላቭ ብለሽ ከታች ሪስፔክት እንትን እያል ምንዘረዝራቸው ማለት ነው። he has a point። እኔ መጀመሪያም እንዳልኩት ለፍቅር መነሻው ሪስፔክት ሳይኖርሽ ለዛ ሰው ፍቅር አይኖርሽ። እሱ እንዳለው ለማናውቀው ሰው ሪስፔክት ልናደርግ እንችላለን፣
ግን ያ ይወስነዋል ምን አይነት ሪስፔክት እንደሆነ የክብር ወይ የሆነ የስልጣን የምናምን ፍቅርና ሪስፔክት ላይ ግን ስናያይዘው ሰውን ለመውደድ ግዴታ ሪስፔክት ማድረግ አለብህ። ያን ሰው ካላከበርከው ወይም ካላከበርካት ልትወዳት አትችልም። ኢቭን ቤተሰብ ጋር ብትሄድ ለቤተሰብ ሪስፔክት ከሌለ አትወዳቸው። እስቲ ኤግዛምፕል ልሰድልህና እናትህን ሪስፔክት ሳታረጋት እወድሻለሁ ማለት ከባድ ገባህ? ግን ከፍቅር ነው የጀመርከው ከእናትህ ጋር ማለት ሪስፔክት ነው የጀመርከው ሪስፔክት ነው የጀመርከው። ለምን አታከብራትም እናትህ እረፍ ምናምን ስትልህ ነው ሪስፔክት ያረካት መጣ የወደድካት መጣ። ሪስፔክት ነው ከሁሉም በፊት የሚቀድም ሰውን ለመውደድ ማለት። እኔ ደግሞ ላቭ ነው የሚቀድመው ነው የምለው። አንተ ልጅ አሪፍ እንደውም ከእናት ጋር እንደውም የምታደርገው ቁርኝነት እሺ እኔ አንተን ኮምፕሊትሊ ጠላሃለሁ፣ ጭራሽ ሪስፔክት አላደርግም። ወደሃለሁ ሰው በሪስፔክት ልታደርግ ትችላለህ። አዎ ግን ጭራሽ ሪስፔክት አላደርግም። ግን ወደሃለሁ አልወደህም። ሪስፔክት ካላደረኩ ጭራሽ የመውደድ እንትን አይመጣም። የሚመጣው ሪስፔክት ሳታደርገው ያን ሰው ልትወደው አትችልም። ገባ? ለዛ የሚቀድመው ሪስፔክት ነው። ስለዚህ ለዛ ነው ለፍቅር አጋሬ ብዬ ጓደኛዬን እተዋለሁ። እንዴት ይሻላል? እዚህ ጋር ያለሁት። እሺ እዚህ ጋር ነው። እንደዚህ ቆይ፣ እንደዚህ አንዳንድ ላይ he comes before your parents አይደለም your friends። እና አንቺ እኮ እዚህ ጋር ነው ያለሽ። agree ላይ ነኝ እኔ disagree ኧረ እኔ ግን በጣም እየረሳሁ ነው። እኔ agree ላይ ነኝ። በጣም ከባድ ጥያቄ ነው። your friend you're dropping ያሁኑ your best friend ያሁኑ like your best friend በመሀላችሁ ምንም ችግር የሌለበት ጓደኛችሁ ነው ድሮፕ የምታደርጉት ለትዳራችሁ ብላችሁ። እንዲሁም እዚህ ጋር በእኔና እዚህ ጋርም ካለ ሄዳለሁ ማለት what's the reasoning? አሁን እኔ እዛ ጋር እዚህ ጋር ደስ እንዲለው በቃ ያለ ምንም ምክንያት አራክሽ ምክንያት ካለው እሺ እንደዛ እስኪሄዳል። በመሰረቱ እዚህ አይነት ፖዚሽን ላይ ራሴን አላውቀውም። ኢሎጂካል ሰውዬ አላገባም። ግን አይ ምን አለ መሰለሽ ማለት ነው አሁን there has been times not once not twice a lot of times where he has told me a lot ብዙ ጊዜ he's like I cheated እንደዚህ አልመሰለሽም ተብዬ he did turn out right. There have been times ደግሞ እንደዛ ብሎ ልክ ያልሆነበት ጊዜ አለ። Directly ግን ልጅቷ if she was ever disrespectful to him and she doesn't want to ever be apologetic enough ምናምን ነገር ለሱ yeah she's going. You wouldn't drop? እኔ አይመስለኝም። ብዙ ጊዜ ሲቹዌሽኖቹ ሲፈጠሩና አሁን ላይ የምናስባቸው ነገሮች የተለያዩ ናቸው። አሁን ላይ ባለኝ ሀሳብ አሁን ያው ሪሌሽንሺፕ ላይ ምሰላሉን ሞር በእንትኖቹ ሳይድ ሊሆን ይችላል በጓደኞቼ ሳይድ ሊሆን ይችላልና እና ደግሞ ሁለቱም ቦዝ ኢምፖርታንት ናቸው ብዬ ስለማስብ I don't think so. ቤተሰብ ራሱ እኮ ባውንደሪ ይደረግለታል። አሁን say your mom የመጣች ቤት ውስጥ she's disrespecting your husband ከቤቴ እንዳመጪ ሲፈልግሽ እኔ እመጣለሁ አንቺ ጋር ትያታለሽ አይደለም friends እና እዛ ጋር ኮም አይ it depends እዚህ ጋር ነው ግን it depends የኔ it depends እሱን በቀጥታ የሆነ ነገር ካደረገችው if she's disrespectful ከዛ she's not sorry if you have to choose between በቃ ትዳርሽና ጓደኝነትሽን your best friend ኧረ ትዳሪ አንቺ ታይ እንዴ እዚህ ጋር ነኝ it depends on what the situation is ገባሻ ትዳሬን የሚያስመርጠኝም ሪዝን ሊሆን ይችላል እሱ ትዳሬን እንድመርጥ የሚያደርገኝ red flag ሆኖ ከሆነ አልመርጠውም it might even be በጣም ትልቅ ኢሹም ሊሆን ይችላል illogical ሆኖ if he's asking me to drop people ዝም ብዬ that I'm close to እሱ ራሱ on his side it's a red flag ግን እሷ ከሆነች የእውነት red flag ሳገናዝብ I'm gonna tell her እንደዚህ ነው be apologetic እላታለሁ ካልፈለገች ትቀራለች blindly አቀበለዋለሁ ግን ደግሞ like I said most of the time ደግሞ reasoningም ያስፈልጋል ብዙ ጊዜ እኔ ያላየኋቸው ነገሮች point out አድርገውልኝ I argued with them a lot መጨረሻ ላይ he ended up being right አንዳንዴ ደግሞ I end up being right obviously ሲጀመር የኔ የምለውን ሰው ካልወደደችው ከሷ ጋር ምንሰራ ችግሩ ከሱ ኮንስ ኦኬ እሱ ሌላ እንትን ነው ይሄ ግን ጀስት ምረጥ ምንም ሴናሪዮ የለውም ምንም የለውም ጀስት ምረጥ ሶ የኔ የምለውን ሰው ካልወደደችው እሷ ህይወት ላይ ምን ሰራለሁ ያለ ምንም ምክንያት ምን ሰራለሁ is she obligated to love ያንተን ግን አው ኦብቪየስሊ ባታደርገው ሪስፔክት ማድረግ አለባት ፊርስ ስማ ተሱሳ
ስለዚህ የኔ ሰው ይበልጣል ያስባል። አቶች ቢዚ ተሰሰ ትዳር ስለሌለኝ ሊሆን ይችላል በዚህ ሰዓት ግን አይታየኝም። ጓደኛዬን የምክድበት ያለ ምክንያት ድሮፕ አድርገት ከተባልሽ ኧረ ይከፋኛል። አሁን ራሱ እሷን ለማግኘት ነው የሚለው አልችልም። ሜቢ በህይወቴ ተሳስቼ አውቃለሁ። አሁንም ልሳሳት እችላለሁ። ግን ሜቢ ትዳር ሲኖረኝ የሆነ ፊሊንግ መቶልኝ በጣም ሊቀየር ይችላል። አሁን ባለውበት ግን አይ would never እሷም she would never ትዳርሽን ነው የምታስፈልጪው ማለት ነው። ጓደኝነቷ እንጂ ምክንያቱም በጣም ጓደኞቼን ወዳቸዋለሁ። በምክንያት ነው የምወዳቸው። ምንም አያጠፉም። ግን ማያጠፋ የለምና ከጓደኞቼ በስተቀር አይደለ አልችልም። እኔ አፍ አውጥቼ በዚህ ሰዓት ጓደኛዬን ትዳር እመርጣለሁ በዚህ ሰዓት አልችልም። እነ ሰሊና ምናምን አግብቷል ያውቁታል። እኔ አላውቀውም እና ለጊዜው ነው ያንቺ የቴራፒ ወጪሽ እኔ እሸፍንልሻለሁ። አይሰራም። ታዩ ትቻለሁ። ከእግዚአብሔር ጋር ይሻለኛል ብዬ ትቻለሁ። በጸሎት ምናምን የሞከርኩ ነው። ቴራፒ የሚፈታው ነገር አይደለም። ለሱስ ቴራፒ ያስፈልገኝም። እኔ ለራሴ ቴራፒ ነው። እኔ አዋጣለሁ። እንደውም እኔ አዋጣለሁ ለሱ ቴራፒ ነው። ግን እኔ የሚያስፈልገኝ ቴራፒ ማን ነው አይደለም። እኔ ከዚህ በኋላ ይሄን ልጅ ባላገኘው ደስ ይለኛል። አይ በኋላ ስትወጪ you're getting shanked እፈራለሁ። በቀል ነው ይመስለኛል። አድሬማ ሊፈሳፈስ ነው የመጣው። እኔ በብዛት ከሰው ጋር አቃረናለሁ ብዬ አስባለሁ። ሰሊና ከሌሎች ትንሽ ከሁሉም እሷ ትንሽ ወጣ ያለ አስተሳሰብ ያላት ነው። ሌሎቹ አይ ቲንክ በጥሩ አስተሳሰብ ውስጥ ያሉ ሰዎች ናቸው። ሾው አሪፍ ነው፣ ደስ ብሎኛል። ማለት አዲስ ኤክስፖዠር ነው። የመጀመሪያ ነው እንደዚህ አይነት ቦታ ስመጣ አሪፍ የሆነ ነገር አግኝቻለሁ ብዬ አስባለሁ። ትምህርት ጥሩ ጥያቄ ቢጠይቃችሁት ጥሩ ምንድነው አከራካሪ ጥያቄዎች ጠይቃቸዋል። ጥሩ ኤፒሶድ የሚሆን ይመስለኛል። It was fun. It was really fun. Like a bunch of people ማንገናኝ ሰዎች ነን ሁላችንም። Different opinions, different people. It was fun. ሾው በጣም ቆንጆ ነበር። I love it። ቀጥሉበት። Subscribe to Shuf TV. Subscribe to Shuf TV. Subscribe to Shuf TV. Subscribe to Shuf TV. Alright. Subscribe to my channel. Subscribe. Well, this is it. Thank you for coming. Bye. በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻነላችን @shuftalent ወይም ከስር በምናስቀምጠው ሊንክ ስማችሁን፣ ስልክ ቁጥራችሁንና ፎቶአችሁን በማስቀመጥ ተመዝገቡ። ኢቪል ማይንድ የዛሬ ቪዲዮአችን ይሄን ይመስል ነበረ። ይቺ ልጅ አንተን አላልኳትም፣ ግን እኔ ወዳታለሁ እንትን ለማለት ፈልጌ አይደለም ስለ ግን በሐሳቧ የሐሳብ ግጭት ነው እንጂ በሌላ ነገር እንዳትወስዱት ለማለት ያክል ነው። ሰብስክራይብ እያደረጋችሁ ለቻናሉ አዲስ ከሆናችሁ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ድረስ ፒስ ቻው።